ሁለተኛው የምናየው ጉዳይ ደግሞ በአሁኑ ሰዓት አብዛኛው ወጣቱን ስንመለከተው ስለ መንፈሳዊ ነገር ስለ ቤተክርስቲያን እንሂድ እንማር እና እወቅ መጽሐፍ አንብብ ተማር ሲባል ለመስማትም ለማዳመጥም ለምን በቃ ፍላጎት የለውም። በቃ ጆሮን ዘግቷል ለመንፈሳዊ ነገር ማለት ነውና ሃይማኖት ይህን ያክል ከትውልዱ ህይወት ውስጥ እየወጣ የመጣበት ሁኔታ ነው ያለውና እስኪ ይህንን እስኪ እንዴት እንመለከተዋለን? ማለት በዘሎ ሪሌቲቪቲ የሚባል ነገር አለ። ምንድነው ሲባል ለምሳሌ አንድ ሰው የጸያፍ ፊልሞችን ወይም ሙቪዎችን ለማየት ወይ ደግሞ ንግግሮችን መዝናኛዎችን ለማየት ይከፍላል። የቤተክርስቲያን ትምህርት ደግሞ በነፃ ነው እንደምታውቀው። ማለት ምንድነው ሲባል የአባቱ ቤት ነው። አንድ ሰው ቤተክርስቲያን የአባቱ ቤት ነው፣ ማንም አይከለክለውም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ላይ እናታችን ቅድስት ድንግል ማርያም በጠየቀችው ጊዜ ስለምን ጠፍተህብን ቆየህ ስትለው በአባቴ ቤት መኖር እንደሚገባኝ አታውቁምን ይላል። መብት አለው። በነፃ ነው ነገሮች የሚደረጉ። ቅዱስ ቁርባን በነፃ ነው። ቃለ እግዚአብሔር በነፃ ነው። ስለዚህ ክፍያ የለውም። አሁን የሴኩላሪዝሙ ዓለም እዚህ ቁጭ ብሎ መማር እንደ ኋላ ቀርነት፣ ለምሳሌ መንፈሳዊ ዓለም የማይታየውን ዓለም መማር እንደ ኋላ ቀርነት እና ማስረጃ መፈለግ እንደዚህ አይነት ነገሮች አሉ። ሌላው ይሄ ብቻ አይደለም። ለምሳሌ ብማር ባውቅ እጠየቅበታለሁ የሚል ደግሞ አስተሳሰብ አለ። የሚገርመው እሱ ነው። ለምሳሌ አባታችን አብርሃም በተፈጥሮ ተመራምሮ ነው እግዚአብሔርን ያገኘው። አሁን ቢኖር ትምህርት ቢኖር ኖሮ ይማር ነበረ፣ ግን ይህን ነገር ሊሆን አልቻለም። ስለዚህ አሁን ትምህርቱ ይከብዳል የሚል ነገር አለ። ለምሳሌ ልክ መጥቶ አንድ ሰው በየዕለቱ መስታወት ያያል። መስታወት ለምንድን ነው የሚያየው ሲባል ላዩ ላይ ግዱፍ ነገር ካለበት በሰው ዘንድ አንሶ እንዳይታይ ነው። ልክ እኛ የምንማረው ለምሳሌ ልክ ገነትን የወረሱ አባቶቻችን ያመኑትን እምነት በስርዓቱ እግዚአብሔር ለኛ ያለመሆን ዓላማ በደንብ እንድናውቅ የምንማረው። ስለዚህ አሁን ይሄ ነገር ግን እየተጋጨ መጥቷል ሰው ጋር። ለምሳሌ ብዙ ጂኦግራፊ መጽሐፍት፣ የሂሳብ መጽሐፍ፣ ከዛ ማገዣ መጽሐፍቶችን ይገዙና መጽሐፍ ቅዱስ ለልጆቻቸው አይገዛም። መጽሐፍ ቅዱስ አይገዛም። ማንበቢያ ጊዜ የለም። ልጅ ከህፃንነቱ ጀምሮ እንዳይማር ማለት ነው። የተደረገበት ምክንያት ምንድነው? ልክ ገና እንዳደገ አኒሜሽን ፊልም ይከፈትለታል። ከዛ ወይ ታብሌት ከተማ ውስጥ ከሆነ ታብሌት ይገዛለታል። ከዛ ደግሞ አንድም ልጅ ቤት ውስጥ እንዳይቀር የሚል ስትራቴጂ መንግስት በኢህአዴግ ጊዜ ወጥቶ ነበረ። ማለት ወደ መንፈሳዊ ትምህርት ሳይሆን ወደ አስኳላ ትምህርት መላክ ግዴታ ሆኖ ነበርና ይሄ አለ። ስለዚህ ባልሰጠነው ማለት ገንዘብ አያወጣም። ለዛ ራሱ አሁን መጽሐፍ ቅዱስ አሁን 1000 ብር የገባው በቅርብ ነው። እንደው ከዛ በታች 400 ብር 200 ብር ነበር። የዛን ጊዜ ላይ ማንም አስቦ በመጽሐፍ ቅዱስ ራሱ የሚገዛ ሰው የለም። ለልጁ ደግሞ እንደ አንድ የህይወት ስንቅ የሚሰጥ የለም። ስላልተለማመደው በእኛ ዘመን ያለ ወጣት ከተማ ውስጥ ያለ ወጣት ትኩረት የሚያደርገው ምን ላይ ነው ሲባል ሳይንቲፊክ የሆኑ ነገር ላይ እውቀት ላይ ነው። አንደኛ ይሄ ነው። ከዛ ደግሞ ባውቅ እጠየቅበታለሁ የሚለው አለ። ሁለተኛ ደግሞ ትምህርቱ ይከብዳል የሚል ነገር ማለት ተምሬው ልፈጽመው አልችልም የሚል ነገር አለ። ግን ለዚህ ቅዱስ ጳውሎስ ደህና አድርጎ መረጃ ሰጥቶናል። ምን የሚል ሲባል ከፍጥረት ጀምሮ ሮሜ ምዕራፍ 1 ላይ ከፍጥረት ጀምሮ እግዚአብሔር የፈጣሪነቱ ባህሪ ግልጥ ሆኖ ይታያል ይላል። ስለዚህ እግዚአብሔርን እንደ አምላክነቱ መጠን ስላላመሰገኑት የሚያመካኙበት ነገር አጡ ይላል። ከዛ እግዚአብሔርን ለማወቅ ባለወደዱት መጠን ለማይረባ አእምሮ አሳልፎ ሰጣቸው ይላል። ከዛ ፍቅር የሌላቸው ከንቶች፣ ጥል የሚጣሉ፣ የማይታረቁ፣ ጦርነትን የሚወዱ ከዛ እነሱ ብቻ የሚያደርጉ ሳይሆኑ ደግሞ ሌሎችንም እንዲያደርጉ የሚገፋፉ መጨረሻ ላይ ምን አይነት ጠባይ ይታይባቸዋል ሲባል በተፈጥሮ ለነሱ የተሰጣቸውን ነገር ትተው በተፈጥሮ ያልተሰጣቸውን ሴቶች በሴቶች ላይ ይላል። እንደው አንብቡት ሮሜ ምዕራፍ 1 ከቁጥር
20 ጀምሮ በደንብ አንብቡት ምዕመናን፣ እሱ ላይ አለ እና ስለዚህ ይሄ አይነት ተጽዕኖ አለ እንዳንማር የሚያደርገን ነገር ይሄ ነው ማለት ነው። እና አሁን ላይ እንግዲህ ተነስተን በተለያየ አማራጭ አሁን ላይ ብዙም ወደ ቤተክርስቲያን መሄድም ላይጠበቅብን ይችላል። ለመማር ለአምልኮ ስራ ሳይሆን ለመማር በተለያየ የሚዲያ መደላደል ወይ ደግሞ ማህበራዊ መደላደል ላይ መማር እንችላለን እና ይህን ተጠቅመን ይህን ችግር መቅረፍ አለብን። ግን ትልቁ ምልክት የሴኩላሪዝም ምልክት ይህ የሃይማኖታዊና መንፈሳዊ ሰማያዊ ህይወትን መማር መጥላት ስለሆነ ከዚህ ነገር ራሳችንን ልንጠብቅ ይገባል ማለት ነው። የምናየው ደግሞ በጊዜ እንግዲህ ጊዜ ምንድነው? ነገሮች በዚህ ዓለም ላይ የሚደረጉበት የሚከናወኑበት መለኪያ ነው እና እኛም ደግሞ እንደ ፍጡርነታችን በጊዜ በቦታ በሁኔታ የተወሰንን የተገደበን ሰዎች ነው። ስለዚህ ጊዜ እኛ በጊዜ ውስጥ ያለን ሰዎች ስለሆነ ጊዜ እኛ እንደፈለግነው ሼፕ ማድረግ፣ መቀየር፣ ማቆም የምንችለው ነገር አለ። ይጀምራል፣ ይሄዳል። ስንወለድ እንጀምራለን፣ ስንወስድ ደግሞ እናመቃለን። በምድር ያለ ጊዜ ማለት ነው እና በዚህ ውስን በሆነ ጊዜ ውስጥ በምንሰራው ነገር ደግሞ በኋላ ላይ ተስፋ የምናደርገው መንግስተ ሰማያት የምናገኘው ማንኛውም ከእግዚአብሔር ጋር ደግሞ በዘላለም በምስጋና የዘላለም ህይወትን የምንወርሰው እዚች በተሰጠችን በምድር ላይ በተሰጠችን ጊዜ በምንሰራው ስራ ይህንን ልናገኘው እንችላለን ማለት ነው። ስለዚህ ይሄንን ጊዜያችንን በአሁኑ ሰዓት ኦርቶዶክሳዊ ወጣት ወይም ደግሞ በሀገራችን በዓለም ላይ ያለው ህብረተሰብ ጊዜውን ለወደፊቱ ለመክሰስ ህይወቱ በሚጠቅመው መልኩ ሳይሆን በሌሎች ነገሮች በከንቱ ነገሮች ጊዜውን እያሳለፈ ነው እና ከጊዜ አጠቃቀም ዙሪያ እስኪ እንዴት እንመለከተዋለን? ይህም ችግር አሁን ላይ እንግዲህ የሴኩላሪዝም ትልቁ ምልክት ጊዜ ለእግዚአብሔር ማጣት ነው። ጊዜ ለእግዚአብሔር ማጣት ነው። ምንድነው ሲባል አንዲት ሳምራዊ ሴት የዮሐንስ ወንጌል ምዕራፍ 4 ላይ ውሃ አጠጪኝ ሲላት አንተ አይሁዳዊ እኔ ሳምራዊ ስሆን ብለዋለች። እና ምንድነው ሲባል አሁን የጊዜ ጌታ ራሱ ጊዜን የፈጠረው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲባል መጀመሪያ የተባለው ጊዜ ነው እና የጊዜውን ጌታ ራሱ ጊዜ እንከለክለዋለን። እና ይሄን ደግሞ በደንብ እንድናውቅ እንድናስታውስ በዘጸአት ምዕራፍ 20 ላይ እግዚአብሔር ለምሳሌ 6ቱን ቀን ለሥራ ተጠቀሙበት፣ አንድ ቀን ደግሞ እግዚአብሔር የሰንበትን ቀን ተቀድሳ ዘንድ አስብ ይላል። ማለት አንዱ ቀን ደግሞ የእግዚአብሔር ነው ማለት ነው። ለእግዚአብሔር ቀጣዩ ሳምንት የምናስባርክበት ማለት ነው። ግን ይህም ነገር እየቀረ መጥቷል አሁን ላይ። ለምሳሌ ምንድነው ሲባል ስናይ እሁድ ሲባል ወንድ ከሆነ ኳስ ይጫወታል። ጠዋት ይነሳና የሆነ ማህበር አለ ያቋቁማል፣ በሰፈር ውስጥ ኳስ ይጫወታል። ከዛ ልብስ የሚታጠብ ከሆነ ያጥባል፣ ሻወር ይወስድና መዝናኛዎች ላይ ያሉ። ሰንበት እንግዲህ ራሱ መዘጋቱ ዓላማው ለምን እንድናውለው ነው ሲባል ምንም የሴኩላሪዝም ዓለም ቢሆን እንኳን በቆስጠንጢኖስ ጊዜ ይጸደቀልን የሰንበትን ቀን እንቀድሰው ዘንድ በተቀደሰ ዓላማ እንድንጀምር ነው፣ ጠዋቱን ማለት ነው። ግን ይሄ ነገር እየሆነ አይደለም አሁን ላይ እና ጊዜ የለኝም ነው ሰው የሚለው። ለምን አትማርም? ለምን አታገለግልም? ለምን እንደዚህ አትሆንም ሲባል ጊዜ የለኝም ነው የሚለው። ጥንት ላይ አባቶቻችን እውነት ያ ሁሉ ብራና አሁን እንዲህ ስታስቡ አባ ጊዮርጊስ ዘጋስጫ 40 መጽሐፍ ጻፉ ሲባል አንድም ኮምፒውተር የለም። ምግብ ይበላሉ፣ ልብስ ይለብሳሉ፣ ጽፈውታል። እንዴት ነበረ ጊዜ ሲባል ይጸልያሉ አባቶቻችን። ስለሚጸልዩ ጊዜ በደንብ ይተርፋቸዋል። የተትረፈረፈ ጊዜ ነበራቸው። በደንብ ይሄ ግልጽ እንዲሆን እንዴት ላስረዳቸው። አሁን ለምሳሌ አንድ ሰው በጣም ቸኩሎ ከመኝታው ሲነሳ የመኝታ ልብስ ነው መቼስ ለብሶ የሚተኛውና ሲነሳ እያወለቀ እያለ የመፈረሚያ ሰዓቱ ቢያልፍ እርቃኑን አይወጣም ከቤት አይደለ? ምንድነው ጊዜ የለኝም ብሎ እርቃኑን አይወጣም። እና ልክ እንደዛ ሁሉ ጊዜ የለኝም ተብሎ ጸሎት ሳይጸለይ አይወጣም ከቤት። ወይ ኪዳን ሳይናደርስ ወይ ጸሎት ሳንጸልይ መውጣት የለብንም ጊዜ የለኝም ተብሎ እና በዛው ልክ ነው አሁን እየተደረገ ያለው። ምንድነው ሲባል ጊዜ የለኝም የሚልና ራቁቱን ይወጣል። በመንፈሳዊ ዓለም ራቁቱን እርቃኑን። ለምሳሌ አንድ ሰው በአካለ ስጋ እርቃኑን ወደ ታክሲ መሳፈሪያ ሊሳፈር ቢሄድ ረዳቱን አያስገባውም ሲጀምር። ሰው ደግሞ ቢገባ እንኳን ሰው ይወጣል ፈርቶት። አሁን ቅዱሳን መላእክት እንደዚህ ነው የሚሆን ያለው በቅዱሳን ዓለም ማለት ነው። ከኛ ጠባቂ መልአካችን ይርቀናል። ምክንያቱም እርቃናችንን ጸሎት ስለማንጸልይ ጊዜ የለንም ብለን ማለት ነው። ለምሳሌ የፈለገ ጊዜ ቢያጥረን ምግብ መብያ ጊዜ አንመጣም። ቃለ እግዚአብሔር ግን ለመማር ጊዜ የለኝም ይላል ሰው። የሚገርም ምክንያቱም ቃለ እግዚአብሔር የነፍስ ምግብ ነው። ጊዜ የለኝም ይላል። እንዴት ነው የሚያጥረው ሲባል ግራ ያጋባሃል።
ከዛ ለምንድነው ሲል አሁን ሰይጣን በጣም ያማክርበት ሁኔታ አለ። አሁን ምንድነው ሲባል አንድ አቡነ ሽኖዳ የጻፉት መጽሐፍ የዲያብሎስ ውጊያዎች የሚል ላይ አንድ ጽሑፍ አስቀምጠው ነበር። ምን ይላል? ሰይጣን ማህሌት ልታድር ከዛ ደግሞ ቃለ እግዚአብሔር እየሰማ እየዘመርክ እያመሰገንክ ልታድር ስትል ድካም እንደሚሰማ ለነገ ስራ ተጽዕኖ እንደሚያሳድርብህ ያማክርሃል። ወይም ደግሞ ብርዱ ደግሞ ለህመም እንደሚያጋልጥ ያማክርህና ልክ የሆነ አይነት ዝግጅት ደግሞ ማለት ለስጋ ማዝናኛ ዝግጅት ተዘጋጅቶ ደግሞ ልክ ስታገኝ በዚህ መርሃ ግብር መሳተፍክ ማህበራዊ ሁኔታን እንደሚያጠነክር ተግባቦትህን አንተ በጣም ተግባቢ እንደሆንክና ዘመናዊ እንደሆንክ ሰዎች እንዲያዩ እንደሚያደርግ ይገልጻል። በዚህ ሰው ይሳተፋል ይላል። ስለዚህ ይሄ ጊዜ ያጠረበት ምክንያት ምንድነው ሲባል እንግዲህ ዮሐንስ አፈወርቅ ሲገልጸው ቅዱስ ዳዊት እንደዚህ ይላል፣ እኔ እንደው ማንም ሰው ጊዜ ያጠረኝ ብል አልሰማውም ይላል ቅዱስ ዮሐንስ አፈወርቅ። ደግሞ ማለት ነው ምክንያቱም ቢያንስ ከቅዱስ ዳዊት የበለጠ ጊዜ ማንም ያጥረው የለም ይላል። ለምንድነው ሲል ንጉስ ነው አለ። መጀመሪያ ንጉስ ነው፣ ከዛ ጠላቶች አሉበት አለ። ልጁም ራሱ አቤሴሎም ጠላቱ ነበር በአንድ ወቅት ላይ። ከዛ በኋላ ደግሞ 100 ዕቁባቶች ነበሩት አለ። 100 ዕቁባቶች ነበሩት ማለት የዛን ጊዜ ረድኤተ እግዚአብሔር እንደ አዲስ ኪዳኑ አይደለም፣ በጸጋ ብቻ በእግዚአብሔር ረድኤት ብቻ ናቸው ያሉት ማለት በሰይጣን ቁራኝነት ስር ነው ያለው ብሉይ ኪዳን ነው ጊዜ። ከዛ ደግሞ በየጊዜው ለፍርድ ክርክር እሱ ጋር ነው አለ ለፍርድ የሚመጡት። ግን እግዚአብሔርን የማያመሰግንበት ጊዜ የለም። ደስታ ምንድን ነው ሲባል ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ነው የሚለው። ከዛ ቃልህ ለጉሮሮዬ ጣፋጭ ነው የሚለው። ከዛ አቤቱ ከጥልቀት አመሰግንሃለሁ ነው የሚለው። ለምንድን ነው ሲባል አሁን ሴኩላሪዝሙ ዓለም ካድ ብሎ ለኛ አይነግረንም። እግዚአብሔርን ካልካድ ካልቀጥረም አይልም። ምንድን ነው የሚያሳጣን ሲባል ማምለኪያ ጊዜ ያሳጣናል። በስራ ላይ ስራ ኦቨርታይም ይላል ፓርት ታይም። ከዛ ደግሞ እንዲህ አይነት ሰርቲፊኬት ካልያዝክ ተወዳዳሪ አይደለም ይባላል። በየጊዜው ለዛ ሲሮጥ ሰውየው ባክኖ ይቀራል። እና ይሄ እንግዲህ ጊዜ የምናጣበት ነውና እግዚአብሔር እንግዲህ ለሁሉም ጊዜ አለው። ግን ነገሩን ሁሉ በጊዜው ውብ አድርጎ ነው የሰራው። ከሰማይ በታች ለሚደረግ ነገር ሁሉ ጊዜ አለው፣ ከሞት እስከ ውልደት እስከ ሞት ማለት ነው። እና በዛ ውስጥ እንግዲህ እግዚአብሔር በቅዱስ ያዕቆብ በመልእክቱ እንዳለው እግዚአብሔር ቢወድና ይፈቅድ ይህንና ያንን እናደርጋለን ብሎ ለመንፈሳዊ እንደው ማለት ክርስቲያን ስጋዊ የሚባል ነገር የለውም። በቃ መንፈሳዊ ነው፣ ሲኖርም መንፈሳዊ ሆኖ ነው የትም ቦታ ሲሄድና እግዚአብሔር ቢወድና ይፈቅድ ይህንና ያንን እናደርጋለን ብሎ በማቀድ መንፈሳዊውንም ተግባራት ከእቅድ ውስጥ በማካተት ነው ከሴኩላሪዝም አስተሳሰብ መውጣት የሚችለው ማለት ነው። ይሄ በጣም ጥሩ። ልክ ዳዊት እንግዲህ ያው ተመሳሳይ ቅዱስ ተነሳ ነው የሀገራችን በጣም የነበሩ ነገስታት ደግሞ በታሪካችን ደግሞ የምናውቃቸው ራሱ እንግዲህ እንደነ ቅዱስ ላሊበላ እንደነ ቅዱስ ናኮቶላ ትልቅ ንግስናን ክህነትን ይዘው እንግዲህ ሲያስተዳድሩ እና በቅድስናም ደግሞ ቅዱስ ተብሎ ታቦት ተቆርጦላቸው ቤተክርስቲያን የሚከበሩ አባቶች ያሉበት ነውና ታሪካችን ራሱ የሚያስተምር ነገር ነው ማለት ነው። በጣም ነገር ነው። እሺ በመቀጠል የምናየው ይሄ የዓለማዊነት አስተሳሰብ ክፉነቱ ምንድነው? ሰውን ጥቅም ፈላጊ አድርጎታል። ገንዘብ ወዳድና ማንኛውም ነገር ከራሱ ጥቅም አንጻር ብቻ ከዓለማዊ ጥቅም ማለት ነው። መንፈሳዊ ጥቅም በስፋት መልካም ነው። ነገር ግን ከዓለማዊ ጥቅም ከገንዘብ ጋር የማገናኘት አባዜ አለና ይሄ የዓለማዊ ጥቅም እና የገንዘብ ጥቅም እሱን ወደ ቤተክርስቲያንም ገብቶ በአሁኑ ሰዓት ቤተክርስቲያን ውስጥ ያሉ ሁኔታዎችን ስንመለከት አንድ ሰው ጥቅሙን ፍለጋ ነው ወደ ቤተክርስቲያን የመምጣት አባዜ እየተስተዋለ ይገኛል ማለት ነው። እና ከዚህ አንጻር እስኪ ያለው ነገር እንዴት እንመለከታለን? አዎ እንግዲህ ሴኩላሪዝሙ ዓለም ትልቅ ቤተክርስቲያን ላይ ካሳደረባት ተጽዕኖ ትልቁና ዋነኛው ነገር ከባዱ ነገር አገልግሎትን ከጥቅም ጋር ማያያዝ ነው። በጣም ከባድ ነው። እሱ ደግሞ ምንድነው ሲባል ይሄ እንግዲህ ከላይ እስከ ታች ተንሰራፍቷል። አሁን ላይ በጣም ማለት እነዛ እንዳሉ ሆነው መልካሞቹ አገልግሎትን ከጥቅም ጋር ማያገናኙት አሉ ሙሉ ለሙሉ። አንድ አባባል አለ፣ ትንሽዬ ደመና ፀሐይን ትከልላለች ይባላል። እንደ ፀሐይ የሚያበሩ መልካም አገልጋዮች ሞልተው አሉ። በዛው ልክ ደግሞ ጥቅም ብቻ ፈልገው ይመጣሉ ወደዚህ ወደ ቤተክርስቲያን ማለት ነው። ምንድነው ሲባል ለምሳሌ ይሄ ጥንትም የነበረ ነው እና
ጊያዝ የሚባል የነብዩ ኤልሳ ደቀ መዝሙር አለ። በሁለተኛ ነገሥት ምዕራፍ 6 ላይ ይገኛልና እዛ ላይ ምን አለ? አንድ ንዕማን የሚባል ሰው ይመጣና ለምጽ ይዞታል። ከጎረቤት ሀገር ከአሕዛብ ሀገር ነው የመጣው ሊፈወስና መጥቶ ነብዩ ኤልሳ የእግዚአብሔር ሰው ነውና እንዲህ ተጠመቅ ብሎ ወርቅና የመሳሰሉትን ነገሮች ከተፈወሰ በኋላ ሊሰጠው ሲል በፍጹም ብሎታል። ምክንያቱም በከንቱ በብላችሁ ተቀበላችሁትን በነፃ የተቀበላችሁት በነፃ ሰጥተውም ያለ ዋጋ የተቀበላችሁትን ያለ ዋጋ ስለሚሰጥ ማለት ነው። ጊያዝ ግን በአቋራጭ ሄዶ መመሪያ እንደዚህ ብሎሃል ብሎ ተቀብሏል። አሁን ያ አይነት መንፈስ በቤተ ክርስቲያን ውስጥ በደንብ ተንሰራፍቷል። እንዴት ሲባል ያ ልክ ዓለም ላይ ለምሳሌ ለአንድ ለተቸገረ ድሃ ሲሰጥ ሚዲያ ተሰብስቦ እየተቀረጸ የሚሰጥ እንደሚታወቀው ማለት ሪኮግኒሽን ወይ ደግሞ እውቅና ይፈልጋሉ ሰጪዎቹ። ለምሳሌ ለሆነ ነገር እንደዚህ ያደረኩ ለማለት ይፈልጋሉ። ያ ነገር በቤተ ክርስቲያን በደንብ ገብቶ ይገርማቸዋል። በቃ ማለት በጣም የሚደንቅ ነገር አስራት በኩራት ግዴታ ነው። አስራት በኩራት ካልተጨበጨበ የማይሰጡ ሰዎች መጥተዋል። አስራት በኩራት ማለት ጉዴታ ሳይሆን ግዴታ። በቃ አስራት ከ10 አንድ ማውጣት አለበት። ትንቢተ ሚልክያስ ምዕራፍ 2 ላይ ሰርቃችሁኛል ይላል አይደል? ትንቢተ ሚልክያስ ላይ በምን ሰረቃችሁ? በምን ሰረቅን ትሉኛላችሁ? አስራቴን በኩራቴን ይላል እግዚአብሔር። ከዛ አውጥታችሁ ፈትኑኝ ይላል። አስራት በኩራት ግዴታ ሆኖ አስራቷን በኩራቷን አምጥታለች፣ በኩራቱን አምጥቷል፣ አስራት በኩራቱን አምጥቷል ተብሎ እልል በሉለት እየተባለ ማለት ለምሳሌ ይሄ ሰውዬ ቁርሱን በልቷልና እልል በሉለት የሚባልበት ደረጃ ደርሰናል። ቁርሱን እየበላ ነው እልል በሉለት የሚባል ደረጃ ይደርሰናል። ይሄ እንዳለ ሆኖ ለምሳሌ በጣም ጫና ከማድረጉ የተነሳ የሴኩላሪዝሙ ዓለም ካህናት ንስሐ አባት ንስሐ ልጅ ሲይዙ እንኳን ተጽዕኖ ፈጥሮባቸዋል። ለምሳሌ በቃ በሀብት መጠን ጥሩ የሆነ ሰው ካለ ንስሐ አባት የማግኘት አቅሙ ከፍተኛ ነው። ከዛ ያም ደግሞ ንስሐውን ወይ ደግሞ ቀኖናውን በሀብቱ መጠን ነው የሚያደርገው። ለምሳሌ ቀኖናውን ሁሉ የሚያስቀይር ደረጃ ላይ ተደርሷል። ቀኖናቸው የሚያስቀይሩ ሰዎች አሉ። ስገድ ሲባል አይ ወደ ገንዘብ ቀይሩልኝ ይላል። ጹም ሲባል ወደ ገንዘብ ቀይሩልኝ ይላል። ማለት ሰውነቱ እንዳይጎዳ ማለት ነው። እና ይህን አይነት ነገር ላይ ደርሰናል። ከዛ በሰንበት ትምህርት ቤቶች እና በተለያየ አገልግሎት ላይ ለምትሰማሩት ላይ ምን አይነት ነገር አለ ሲባል ታይታ አሁን መቼስ ክፍያ የለውም። የሰንበት ቤት አገልግሎት በካህናት ላይ ደሞዝ እና የመሳሰሉት ነገር ላይ ትኩረት አድርጎ የመስራት ነገር አለ። እንግዲህ እግዚአብሔር አምላክ ያንሳልን። ምክንያቱም ይህ ፈተና ከ1900 ዓመት በፊት ተከውኗል። በይሁዳ ላይ በአስቆሮቱ ይሁዳ ላይ አይተናል። የገንዘብ ፍቅር ስላደረበት በዛ በገንዘብ ፍቅሩ ምክንያት ጌታችን አምላካችን ኢየሱስ ክርስቶስን ሸጦታል። ልክ አሁንም ደግሞ ቅዱስ ሥጋውና ክቡር ደሙን ጋብቻን ወንጌልን የሚሸጡ ሰዎች አሉ። በሸቀጥ ማለት አሁን ለምሳሌ አሳተሙ የሚሸጡትን ማለት አይደለም። ከዛ ጋር ባልተገናኘ መልኩ በቃ ይሄ በነፃ ሊሰጥ የሚገባውን አገልግሎት የሚሰጡ አሉ። ወደ ሰንበት ቤት ደግሞ ስንመጣ ለምሳሌ እውቅና ካልተሰጣቸው ወይ ታይታ የሌለው አገልግሎት ከሆነ አይፈልጉትም ብዙ ልጆች። አሁን ምንድነው ይሄ ሲባል ልክ ማህበራዊ ሚዲያዋ ላይ ፎሎወር ካላገኙ፣ ላይክ፣ ሼር እነዚህ የመሳሰሉትን ነገሮች ካላገኙ እንደማይቀጠል ሁሉ ልክ እዚህ ጋርም ሲመጡ እውቅና የሰው ይበል ጎበዝ ካልተባለ ማይቀጥል አገልጋይ እየበዛ መጥቷል። እና ይሄ ነገር በጣም ፈተና ሆኗል፣ ምዕመናን ላይ ፈተና ሆኗል። እንደውም እንደ ምሳሌ አንድ መምህር ሲያስተምር አውደ ምሕረት ላይ ሰማሁት አለና ይሄ የመድረክ ድራማ አዳራሽ ውስጥ ይታያል። ከዛ ልጁ ከውስጥ ነው፣ ድራማውን አያሳይም ልጁ። ከዛ ውስጥ ላይ መጋረጃ ከፋሽ ዘጊ ነው። ከዛ ልክ ትዕይንት አንድ እንዳለቀ ይወጣና ጭንቅላቱን አውጥቶ ህዝቡን ያያል። ህዝቡ እዛ ትዕይንቱ የሚመለከተው ህዝብ የድራማው አንድ አካል መሰለው የመጀመሪያው ላይ። ከዛ ወጥቶ ያያይና ለ3 ደቂቃ ያህል ይመለሳል። ከዛ ሁለተኛው ትዕይንት ላይ እንደዚህ ያደርጋል። ለካ እሱ ያንን አገልግሎት ማገልገሉን ማን አላየም ነበረ? ህዝቡ። ስለዚህ ስላላየ አሁን መታያ መንገድ ይፈልጋል፣ ይፍጨረጨራል ማለት ነው። እና ብዙ ጊዜ ስናይ ማይክሮፎን የሚይዙ ልጆች ስናያቸው ድምጻቸውን ማሳመር ላይ እንደው እስቲ አንድ ጊዜ እንደውም የአቡነ ሽኖዳ የመንፈስ ነፃነት የሚል መጽሐፍ ላይ ዲያቆኑ በጣም መሰጠኝ አሉ ሲያነብና ተነጠቅኩኝ ይላሉ ሲያነብ እና ግን ጥቅሱን ረስቼዋለሁ፣ ቃሉን ነው የያዝኩት ከዲያቆኑ ከዛ ሊይዝ ጥቅሱን ሊይዘው ብዬ ሄጄ ያነበብከው ምዕራፍ የቅዱስ ጳውሎስ መልእክት የትኛው ነው ስለው አያውቀውም። እሱ የድምፁ ማማር ላይ ነበር ትኩረት አድርጎ ሲሰራ ነበር።
በሰዎች ዘንድ ተወዳጅነትን ለማግኘት እና ስር ሰዷል ይሄ አገልግሎት እና ከላይ ራስ ከሚባሉት አገልጋዮች ጀምሮ እስከታች ድረስ ባለው ሁኔታ ላይ ጥቅምን ፍለጋ ብቻ ማገልገል መጥቷል እና እነዚህ አይነት ሁኔታ ደግሞ መቅሰፍት ነው የሚያመጣውና ይሄ ትልቁ የሴኩላሪዝም ምልክት ነው። በቤተ ክርስቲያን እንግዲህ ቅዱስ ጴጥሮስ ደጋግሞ ኢየሱስ ክርስቶስ ጠይቁት ነበረ። እንደውም አባቶቻችን ሲናገሩ በመልእክት እንደዚህ ይላሉ፣ ቅዱስ ጴጥሮስ የተወው 2 አህያና 1 ጀልባ ናት፣ ግን ትልቅ ነገር እንደተው አድርጎ ጠይቆታል 2 ዙር። ሁሉን ነገር ትተን ተከተልን፣ ዋጋችን ምንድን ነው ሲለው በዚህ በምድር ወንድሙን፣ እናቱን፣ አባቱን፣ እህቱን፣ ሚስቱን ስለኔ የተወ በሰማይ 100 እጥፍ ይቀበላል ይላል። ምክንያቱም መንፈሳዊ አገልግሎት 2 ነው። የአገልግሎት አይነት ስጋዊ አለ፣ መንፈሳዊ አለ። ስጋዊ ስራ ስንሰራ ደሞዝ አስበን ነው። መንፈሳዊ አገልግሎት ደግሞ ስናገለግል ሰማያዊ ዋጋ ነገር አስበን ነው። ምድራዊ ዋጋ ግን ካሰብን ደሞዝ ሳይደርስ ተበድሮ እንደመጨረስ ነው። አሁን ምድራዊ ዋጋ እዚሁ እውቅና የምንፈልግ ከሆነ ደሞዝ ሳይደርስ ልክ አሁን ደሞዙ ሳይደርስ አንዳንድ ሰው ተበድሮ ይጨርስና ልክ ደሞዙን ይበላ ቀን እጁ ላይ የለም። ወደ ምን ይገባል? ድጋሚ ወደ ብድር ማለት ነው። እና ይሄ ነገር ነው ለአገልግሎት ጥቅም መፈለግ ማለት እዚህ ምድር ላይ ከባድ ሁኔታ ውስጥ ነው ማለት ነው። በጣም ጥሩ። ሊቁ አውግስጢኖስ ቅድም ያነሳነው የይሁዳን የፍቅረ ነዋይ ሁኔታ ያው ሲገልጽ እንግዲህ ከ12 ሐዋርያት መካከል ጌታ መርጦ ከዋለበት እየዋሉ ካደረበት እያደሩ የቃል ትምህርት የትምህርት ምሕረት አይተው የተማሩ ከ10ቱ መካከል የተሾመ ነው። ነገር ግን ከዛ ውስጥ ሆኖ ገንዘብ እንደራሱ ይወስድ ነበርና ይሄንን ሁኔታ ምን ብሎ ተረጎመው ሊቁ አውግስጢኖስ ቤተክርስቲያን እስከ ዓለም ፍጻሜ ድረስ ይኸው ከልጆቿ ሆነው ከቤተክርስቲያን ገንዘብ ከሙዳየ ምጽዋት የሚሰርቁ ሰዎች እንዳሉ ሲያመልክተን ያው ከ12 ሐዋርያት አንዱ ይሁዳ ማሳያ ነው አስቀምጧልና ፍጻሜው እንግዲህ የፍቅራዊና ስጋዊ ጥቅምን ብቻ ፍለጋ የነ ማን የነ ይሁዳ የነ በሐዋርያት ሥራ እነ ሲሞን መሰሪ ከነ ቅዱስ ጴጥሮስ ጋር የነበራቸውን ታሪክ እናውቃለን። ስለዚህ እንደዚህ አይነት ፍጻሜ ይኖረናልና እጅግ ትልቅ ፈተና ነው። አሁን እሱን ነገር እንደው ስታነሳው አሁን የዳርዊን የኢቮሉሽን ቲዮሪ ራሱ መነሻው እግዚአብሔርን እዚህ ዋጋ እንዲከፍል መጠየቅ ማለት ልጁ ታመመበት ነው የሚለው አንዱ ታሪኩ ላይ ልጁ ታመመበትና እግዚአብሔር እንዲፈውስለት ጠየቀ። ከዛ ልጁ ሳይድን ሲቀር በቃ ፈጣሪ የለም ወደ ማለት ደረሰ። ብዙዎቻችን አሁን እሱ ጋር ነንና ዮሐንስ ወንጌል ምዕራፍ 6 ላይም ይህንን ነገር በደንብ አስጠንቅቋቸዋል። ማለት ባህር ተሻግረው ፈለጉት ስለ 3 ቦታ ፈለጉት። ምግብ 5 እንጀራና 2 ዓሣ አበርክቶ አበላቸው። ልክ ካበላቸው በኋላ ንገስልኝ ሲሉ ሸሻቸው። ማለት እነሱ የፈለጉት እዚህ ምድር ላይ እንዲነግስ ከበሉ ከጠጡ ምንም አንፈልግም አይነት ነገር ማለት ነው። ከዛ ንገስልኝ ሲሉ ሸሻቸው ይላል። ከዛ ተሰወራቸው። ፈልገው አገኙት። ባህር ተሻግሮ አገኙትና ጌታ ፈልገን አገኘን ሲል እንጀራን ስለበላችሁ የፈለጋችሁ ይላል። ከዛ የዘላለምን ለሚጠፋ እንጀራ ሳይሆን ለማይጠፋ ለዘላለም ሕይወት ለሚኖር እንጀራ ስሩ ይላል። ከዛ እሺ እናምንበት ዘንድ ሙሴ በምድረ በዳ ለአባቶቻችን መና ወርዶ አብልቷል፣ አንተስ አሉት። አሁን ሐሳባቸው ምላቸው ነው ሲባል ሆዳቸው ልክ ቅዱስ ጳውሎስ በመልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሆዳቸው አምላካቸው ብሎ ይገልጻቸዋል እና ድጋሚ ይነግራቸዋል። ከሰማይ የወረድኩኝ እውነተኛ እንጀራ እኔ ነኝ ሲላቸው መጨረሻ ላይ የሚሆኑት ቢያንስ ይሄ ሳይንሳዊ ሰው ይባላል አይደለ ወይ ፍጥረታዊ ሰው ይባላል እሱ ጋር ደረጃ ላይ ደርሰዋል። በቃ ከጥቅም ሲውጡ እንኳን ጥቅማቸው የሚያስቡት መጨረሻ ላይ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ሲላቸው ለስንቱ ይበቃል አሁን ይሄ ኢየሱስ ክርስቶስ ለስንቱ ይበቃል አሉት። እና አሁን ላይ ምንድነው ሲባል ልክ እዛው ውለታን ይፈልጋል። ቅዱስ ገብርኤል ዓመታዊ በዓል አክብሮ ወጥቶ ልክ በር ላይ ሎተሪ ቆርጥና አሳስቦ የሚሄድ ሰው አለ። በመጣው ልክ ሎተሪ እንዲወጣለት ይፈልግ ማለት ብሔራዊ ሎተሪ ገብቶ ጣልቃ እንዲገባ ቅዱስ ገብርኤል ማለት ነው። እንደዚህ የሚፈልግ ሰው አለ ቅዱሳን ጋርና ይሄን ለአገልግሎት በሙሉ ዋጋ የሚፈልግ ሰዎች አሉ። ይሄ የሴኩላሪዝም አስተሳሰብ ትልቅ እንደተጠናወተ ማሳያ ነውና ከዚህ እንግዲህ መውጣት አለብን። እንግዲህ ተከታዮቻችን ብዙ ነገሮችን እናደርጋለን። የተወሰኑ ነገሮችን ደግሞ እንዳስስና መረጋጋችን እናጠቃልላለን። ቀጣይ የምናነሳው ችግር
ክርስትናን ወይም ደግሞ እግዚአብሔርን በቦታ የመወሰን ችግር በአብዛኛው ወጣቶች ዘንድ ወይም በአብዛኛው ምዕመናን ዘንድ ይስተዋላል። እግዚአብሔርን ቤተክርስቲያን ብቻ ያለ ይመስለዋል አንድ ሰው። ልክ ከቤተክርስቲያን በር ከወጣ በኋላ እግዚአብሔር ለሱ የለም። ስለዚህ ለቤተክርስቲያን ሲመጣ የሚሆን አለባበስ፣ ቤተክርስቲያን ሲመጣ ያለ ሰላምታ፣ አነጋገር አለው። ልክ ከቤተክርስቲያን ውጭ ደግሞ ሌላ አይነት ማንነት የማዳበር ሁኔታ ይስተዋላል። ይህን ችግር እስኪ እንዴት እናያለን? አዎ ይሄ እንግዲህ ያው በጣም ስጋዊነት ወይ ደግሞ ይሄ ሴኩላሪዝም ሲጠናወትክ ትልቁ ምልክቱ ይሄ ነው። ትልቁ ምልክት ማለት ነው። ይሄ በሐዋርያት ዘመን ገጥሟቸው ነበረ። ምን አይነት ነገር ሲባል የቆሮንቶስ ክርስቲያኖች ናቸው። የቆሮንቶስ ክርስቲያኖች ቅዱስ ጳውሎስ ሲሰብካቸው እንደውም በሐዋርያት ሥራ ላይ ሁሉ ሲገለጽ ረጅም ጊዜ ከማስተማሩ የተነሳ ይላል እየተማሩ ወድቆ ሁሉ የሞተ ሰው አለ፣ እንቅልፍ ይዞት ማለት ነው። እና ያው ቅዱስ ጳውሎስ በመሆኑ አስነስቶታል፣ በረከቱ ይደርብን። እና አሁን እነዚህ አይነት ሰዎች ምን አይነት ነገር ገጠማቸው? ልክ ቤተክርስቲያን ሲመጡ፣ ወደ ቤተ መቅደስ ሲመጡ ጭምት ናቸው፣ ትሁት፣ ሕግ አክባሪ እና የተለያዩ ነገሮችን ሲያደርጉ በስርዓቱ ነው የሚያደርጉት። ሲወጡ ግን እንደውም ሲገልጸው ይላል በአሕዛብ ዘንድ እንኳን የማይሰማ በእናንተ ዘንድ ይሰማል ይላል። አሁን ይሄን ልዩ የሚያደርገው እኛው ከብሉይ ኪዳን ከአማኞች እንበልጣለን። እኛ ክርስቲያኖች የሚለየን ምንድነው ሲባል ለምሳሌ ለሊቀ ነቢያት ሙሴ፣ ለነቢያት እነዚህ ለነቢያቱ እና ለጻድቃን ለነ አብርሃም ለነ ይስሐቅ ለሚባሉት እግዚአብሔር ቢኮራባቸው የሚገለጸው በረድኤት ነው። እኛ ግን በአዲስ ኪዳን አማኑኤል ከኛ ጋር ሆነ ብለናል። ማለት እኛ ጋር ነው አሁን ያለው ውስጣችን ማለት ነውና በክርስቶስ ደግሞ የቤተ መቅደስ ሆነናል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16-17 ላይ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ማንም የእግዚአብሔር ቤተ መቅደስ ቢያፈርሱን እግዚአብሔር ያፈርሰዋል፣ ይኸውም ሰውነታችሁን ይላል። ስለዚህ አሁን ምንድነው ብለን ስንጠይቅ ይሄንን የሚረዳ ሰው ጠፋ። አሁን እግዚአብሔርን ቤተክርስቲያንን ልክ በስጋ ያይን እንደ ኤክስፕረስ አመላላሽ ዴሊቨሪ ሰራተኛ ነው ያወቅ። እዚህ ሲሆን አለ ሌላ ቦታ። አሁን ለምሳሌ አንድ ዴሊቨሪ ሰራተኛ ብሔረ ጽጌ አካባቢ ካለ ፒያሳ የለም ወይ ሳሪስ የለም፣ ጀሞ ካለ እንደዚህ የለም አይነት ነገር ነውና ሲመጡ ጭምት ይሆኑና እንደዚህ አይነት ነገሮች በጣም እግዚአብሔር የሚወስኑበት። አሁን ግን ማሰብ ያለብን ነገር እኛ ታቦት ነን። አሁን የአዲስ ኪዳን ታቦት ነን። ከዛ ደግሞ ብሶም ደግሞ የክርስቶስ የአካሉ ክፍሎች ነን። ይህን ያለ መረዳት ይመስለኛል እኔ እንደዚህ አይነት ነገር የሚከወነው እና ከዛ ደግሞ ብሶ ከዚህ ደግሞ በባሰ ሁኔታ ደግሞ የዓለም ብርሃን ተብለናል። እኛ ማለት በሄድንበት ቦታ ሁሉ ምን ማድረግ አለብን? ማብራት አለብን። እኛ የምድር ጨው ነን ማለት ፈጣሪም በቦታ የምንወስነው አይደለም። ሰማያዊ አባት አለን። በምንሰራው ስራ በምናደርገው ድርጊት ለምሳሌ ምግብ ትልቅ ሆቴል ላይ ከቀረበለት መባረክ ነው ያፈርሰዋል። በጣም በሚገርም ሁኔታ ማለት ነው። አሁን ይሄን እግዚአብሔርን በምን መወሰን ሲባል በቦታ መወሰን ነው። ግልጽ ነው። በቃ ምንድነው ሲባል ምግብ አይባረክም፣ ያፍራል። ከዛ ደግሞ ለምሳሌ የመጓጓዣ ነገሮች ላይ ልክ ሲጓዝ ቤተክርስቲያን መሳሪያ ያስፈልጋል። ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 11 ጀምሮ ስናይ በቤተ መቅደሱ በብሉይ ኪዳን ባለው እንኳን ማለት ነው የእግዚአብሔር ዓይኖች ጆሮቹን ልቡን በቤተ መቅደሱ እንዳለ ይናገራል። በአዲስ ኪዳኑ ደግሞ በእጥፍ ነው ያለው ማለት በሚሊየንስ እጥፍ አለ። እግዚአብሔር በደሙ የዋጃት ስለሆነች ማለት ነው መሳለም ያፈርሰዋል መንገድ ላይ እየሄደ። ስለዚህ አሁን በቦታ መወሰን ሲባል ልክ እዚህ ሲሆን እግዚአብሔር አለ፣ ሌላ ቦታ ሲሄድ እንደው ግልጽ እንዲሆንላችሁ እስቲ አንድ ጥያቄ ጠይቃቸው አድማጭ ተመልካቾቻችንን። ለምሳሌ ወደ ቤተክርስቲያን ሲመጡ ቤተክርስቲያን ላይ ሙዚቃ ተከፍቶ ቤተ መቅደስ ውስጥ አያድርገውና ሙዚቃ ተከፍቶ ካህናትን ማያደርገው እየጨፈሩ እንደው እየቃሙ እያጨሱ ወይ ከዚህ ውስጥ አንዱ ነገር ሊሆን ይችላል እየጨፈሩ እያጨሱ ብናገኛቸው አይተናል። በተሐድሶ ዘመን ዱላ አንስተን ነው የምንደበደበው አይደለ? በቃ ማለት አሁን ታቦት ከተሰነጠቀ ወይ ደግሞ አህዛብ መተው በምርኮ ከያዙት ድጋሚ ይቀደሳል እንጂ አገልግሎት ላይ አይውልም። ልክ ይሄ እኛ ቤተ መቅደስ ነን። የሄድንበት ቦታ ሁሉ ክርስቶስ አለ። ክርስቶስ ራስ ነን፣ እኛ ቤተ መቅደስ ነን። ስለዚህ እኛ ስንዘፍን የሆነ ቦታ ላይ ከቤተ ክርስቲያን ወጥተን አሁን አንዳንድ ቦታ ላይ ምን አለ ጧት መዝሙር ይከፈታል፣ ማታ ዘፈን ይከፈታል። ጧት እግዚአብሔር አለ፣ ማታ ማን የለም ማለት ነው። እግዚአብሔር አለ፣ እግዚአብሔር የለም ማለት። ልክ አሁን ጋብቻ ላይም እንደዛ ነው የሚታየው። ልክ እዚህ ስርዓት የሚፈጽሙና ከዚህ ውጭ ደግሞ በዓለም ሰርግ በዲጄ ደግሞ የሚጋቡ ሰዎች አሉ።
ይሄ ከባድ ነው እና ክርስቶስ ከቤልሆር ጋር ታቦት ከጣዖት ጋር ምን ህብረት አለው እንዳለው እንግዲህ የትም ቦታ ብንሆን ብርሃናችን እንዲሁ ማብራት አለበት። የትም ቦታ ብንሆን እኛ የምድር ጨዎች ነን፣ የዓለም ብርሃን ነን። እንግዲህ ክርስቶስ የሰጠን ኃይል ስለሆነ ይህንን አስበን በምንሄድበት መስሪያ ቤት በምንሄድበት ቦታ ሁሉ ይህንን ነገር ማጉላት አለብን ማለት ነው። በጣም ጥሩ። ሌላው ከዚህ ጋር ተያያዥነት ነው ክርስቲያን ተብለን በአሁኑ ሰዓት ነገር ግን ስሙ እኛ ጋር አለ፣ ማዕተቡ በአንገታችን መስቀሉ አለ። ነገር ግን በተግባር ግን የለም። ስራችን ክርስትናን ካልተቀበሉ አሕዛብ ብለን የምንጠራቸው ከነሱ የባሱ ሁኔታዎችን በሀገራችን ውስጥ እያየን ነው የምንገኘው ማለት ነው እና ስለዚህ በአሕዛብ ግን ከነሱ እኛ እጥፍ አድርገን ነገር ግን ስሙን የክርስቶስን ስም ተሸክመን ክርስቲያን ተብሎ እኛ በእጥፍ እየታሰብን እንገኛለን። እንደውም ቅድም እንዳነሳ ነው መልካም ስራችሁን አይተው የሰማይ አባታችሁን ያከብሩ ዘንድ ብርሃናችሁን በሰፊት ይበራ ነው የሚለው። ነገር ግን እኛ ያንን መልካም ስራ እንኳን ከመስራት ይቀርና በተቃራኒ እኛ መጥፎ ስራ እየሰራን ክርስቲያኖችማ እንደዚህ ናቸው ስም ወጥቶልናል። በቃ ክርስቲያኖች ኦርቶዶክስ ከሆነ አንድ ሰው ክርስቲያን ከሆነ እንዲህ ነው ተብሎ መግለጫ እስከዛሬ ድረስ ደርሰናል። በቅርቡ ዘመን ልክ ክርስትና ገና እንደተስፋፋ በዘመነ ሰማዕታት አካባቢ ማለት ነው አንድን ሰው አንድ አሕዛብ ሰው የሆነ ሰው መንገድ ላይ ሲገናኝ ደስ ብሎት ሰላም ካለው እንዴ ምን ሆነ ወንድሜ ክርስቲያን አግኝተህ ነበር እንዴ እስከ ማለት ይደርሱ ነበር። የክርስቲያን ከፍጹም ደስታ ፍጹም ሰላማዊ የሆነ ህይወት ነበር የሚኖሩት እና ያንን ሰላማቸው በሚያገኙት ሰው ላይ ራሱ ያሳርፉ ነበርና አሁን ከዛ ህይወት በተቃራኒ ሁኔታ ውስጥ ያለነው እና ይህንን እስኪ እንዴት እንመለከተዋለን? አሁን ይህን እንዴት አድርገን እንግለጸው መሰለህ? ለምሳሌ ራስን በቦታ በግብረ አሕዛብ መያዝ ይባላል። አሁን ይሄ እና ደግሞ ባህል ክርስቲያናዊ ባህል እንደዚህ አይነት ነገሮችን መተው ይባላል እና አንድ ጊዜ ዲያቆን ሄኖክ ኃይሌ በተረጎመው ተግባራዊ ክርስትና በሚባል መጽሐፍ ላይ እንደዚህ የሚል አለ። አንድ ገዳማዊ ሰው ከገዳም ወጥቶ የገዳሙን ቅርጫት ሊሸጥ ይሄዳል እና ሲሄድ አሮጌ የገዳሙ መኪና ይዞ ነበር የሄደው እና ከዛ ያንን መኪና ይዞ እየሄደ እያለ በራሱ ጥፋት አንድ ሙስሊም መጥቶ ይገጨዋል በመኪናው። ከዛ በጣም ይጠሉ ስለነበረ ግብጽ ውስጥ እንትኖችን ክርስቲያኖችን ምን አለው በጣም ሰደበው። መጨረሻ ላይ ተፋበትና በጥፊ መታው። ሰውየው ሳቀ። ያ ሰው ሲስቅ ምንድነው ሲለው አይ ልምምድ ላይ ነበርኩኝ አለ፣ እየከፈልኩኝ እየተሰደብኩ ነበረ ማለት እንደዚህ ቻይነትን ራስን መግዛትን እየተለማመድኩኝ እየከፈልኩና አሁን በነፃ እግዚአብሔር ሲሰጠኝ ገርሞኝ ነው ላመሰግነው ነው ሲል ተገርሞ ወዴት ነው የምትሄደው አለው። አይ ይሄን ቅርጫት ሸጬ ይሄን መኪና በዛው ላድስ ይሄድኩኝ ሲለው በል እንግዲህ እኔ ገራጅ ባለቤት ነኝ ብሎ በነፃ ሰርቶ ይልከዋል። እና ይሄ ነገር ምንድነው ሲባል የኛ ጸባይ እንዲሁም ያበራ ነበረ፣ እንዲሁ ለሰው ሁሉ የሚያንጸባርቅ ነበርና አሁን ላይ ግን በግብረ አሕዛብ ተይዘናል ሲባል ለምሳሌ ለክርስቲያን ያገኘውን ለምሳሌ በጦቢት ህይወት ውስጥ ስናይ በእግዚአብሔር የሚያምን ሰው ሬሳ እንኳን ሲያገኝ ይቀብር ነበር። ከዛ ደግሞ የሌሎች ሞት ሁሉ የእሱ ሞት እንደሆነ ያስባል፣ ይጨነቃል፣ ያለቅሳል። ቅዱስ ጳውሎስ ልክ ጣዖት ቆሞ በሮማ አደባባይ ላይ ባየ ጊዜ ተከዘ፣ መንፈሱ ተበሳጨበት ይላል። አሁን ላይ ሲባል ሞት ሁሉ ክርስቲያን የሚመኝበት ሁኔታ መጥቷል። ለምሳሌ የአሕዛብ ዘቅዝቆ የሚሰቅል ክርስቲያን መጥቷል። ክርስቲያን ነኝ ብሎ ግን ወንድሙን ራሱ የሚሰቅል ክርስቲያን እየመጣ መጥቷል። ከዛ እሱ ባልተዋጀበት ብሔር፣ ዘር ወይ ደግሞ አመለካከት ሲጋጭና ክርስቲያኑ ሲጸየፍ ካህናት አባቶችን ሲያቃልል በክርስቲያኖች ዘንድ የሌለ ጸያፍ ስድብ ሲሳደብ እየታየ መጥቷል ክርስቲያን። ይሄ ከፍተኛ የሆነ የሴኩላሪዝም ምልክት ነው። በቃ የሆነ ነገር ማቃለል፣ የራስን ነገር ለማተለቅ መሞከር በጣም ከባድ ነገር ነው። ሌላው ደግሞ ባህልን፣ እሴትን ማቃለል። አሁን ለምሳሌ በሀገር ደረጃ ሊከበር የሚችለውን ባህላዊ እሴት አለ በዘመን በአባቶቻችን ተሻጋግሩ ማለት ነው እና ይሄ በነፃ አስተሳሰብ ስም የአባቶችን አስተሳሰብ አመለካከት መናቅ፣ ማጣጣል፣ ማንቋሸሽ እና ኋላ ቀር ነው ማለት ነው እና ልክ አሁን ይሄ በፊልሞቻችንም ውስጥ በጣም እየተበረታታ መጥቶ አሁን ለምሳሌ አንዲት ሴት ወንድን መማረክ የምትችለው አጭር ቀሚስ ስትለብስ
ብዙ ሜካፖችን ስትጠቀም ነው። እና ከዛ ደግሞ ድንግልናዋን ስትሸከም በድንግልና በንጽህና ስትኖር ምን ሆነሽ ነው እስካሁን ድረስ የተሸከምሽው የሚል ሰው ፊልም ማለት ነው። ፊልሞቻችን ላይ እንደዚህ አይነት ሰው ተፈጥረዋል። ከዛ በኋላ ሲጨነቁ ወይ ደግሞ ሲያዝኑ ጭፈራ ቤት የሚሄዱ ወጣቶች ማሳየት እና መገናኛ ቦታ ጭፈራ ቤት እንደዚህ አይነት ቦታ ላይ እየሆነ መጥቷል። እና ይሄ ምንድነው ሲባል በግብረ አሕዛብ መያዝ። ከዛ ይሄ ደግሞ እየባሰ ሲሄድ ምን ላይ ይመጣል ሲባል ከእግዚአብሔር ይልቅ ተድላንና ደስታን መውደድ። ለምሳሌ የማቴዎስ ወንጌል ምዕራፍ 25 ላይ ያ ባለመክሊቶቹ አሉ። እነዛ ባለመክሊቶች አትርፈውና ቀብሮ ይመጣል። ከዛ ውስጥ ልክ አትርፈው የመጣው አንተ ጎበዝ ባሪያ፣ ጎበዝ አገልጋይ እና ወደ ጌታ ደስታ ግባ ይላል። አሁን እግዚአብሔርንም ራሱ ሰው የሚፈልገው ለተድላው ለደስታው ነው። አሁን ለምሳሌ እንዴት ነህ ክርስቲያን? አዎ በቃ ጥሩ ባል ሰጥቶኝ እቤት ሰጥቶኝ ይኸው ጤንነቴን ጠብቆ ልጆቼንም እዚህ ያስተምራለሁ። ኢየሱስ ክርስቶስ ነው የተሳሰና። ለምሳሌ መከራ ከነካው ማን የለም ማለት ነው። እግዚአብሔርን የሚፈልጉት ለበዝበዛ ነው ማለት ነው። እንደውም አንድ መጽሐፍ ላይ ስዝም የሚል መጽሐፍ ላይ የፋንታውን ዋቂ መጽሐፍ ላይ ምን ይላል? እግዚአብሔርን አሁን በሴኩላሪዝሙ ዓለም ያለው አሁን ወደ ኤቲስት የገባው ይላል፣ ወደ ኤቲስትነት ፈጣሪ የለም ወደ ማለት የገባበት ዋናው ትልቁ ምክንያት ፈጣሪ አልበዘበዝ ስላላቸው አልበዘበዝ ሲላቸው በቃ አሁን ግን አሁን እነዚህ ሀገራት እኛ አሁን ብንጎዳ መተው እርዳታ ይረዱናል አይደለ? ለምን የግዴታ እየተበዘበዝን መቆየት አለብን? እና ከእግዚአብሔር ይልቅ ተድላ ደስታን ይወዳሉ ማለት እግዚአብሔርንም እንኳን የሚፈልጉት ለደስታቸው ነው፣ ለድሎታቸው ነው ማለት ነው። ስለዚህ እነዚህ ሶስቱ ነገሮች አሉ። በግብረ አሕዛብ መያዝ ለምሳሌ በቃ ለሰው ምንድነው አንዱ ቅድስና የሉቃስ ወንጌል ምዕራፍ 18 ላይ እንደዚህ ይላል። አንድን ንጉሥ ሲገልጠው ክፉ መሆኑን ሲገልጠው ማለት ነው እግዚአብሔርን የማይፈራ ሰውን ማያፍር ይላል። ሰውን ማፈር ትልቅ ቅድስና ነው። ይገርማል፣ ትልቅ ቅድስና ነው። ለምሳሌ ከነዚህ ከተናናሾቹ አንዱን የሚያሰናክል የወፍጮ ድንጋይ ታስሮበት ወደ ጥልቁ ቢጣል ይቀለዋል ከማሰናከሉ። የወፍጮ ድንጋይ ታስሮበት ወደ ጥልቁ። አሁን መንገድ ላይ በእርቃን የሚሄድ ሰው እየበዛ መጥቷል። ኦርቶዶክስ ሆኖ መስቀል አንጠልጥሎ የሚዘፍን ሰው በዝቷል። እንደውም ምን የሚል ነገር መጥቷል። አሁን ኦርቶዶክስ ላይ መስቀል አውልቁ ይላሉ። አንድ ሴኩላሪዝም የሆኑ ድርጅቶች እንዴት ዘፋኙ ነው እኮ እንዴት አውልቅ ይሉታል ዘፋኙ የሚል ኦርቶዶክስ ተከራካሪ በዝቷል። ቢራ ነው። ቢራውን ደግሞ የሚጠጣው ገበያውን ራሱ የሚያካሂደው ገዢው ኦርቶዶክሳዊ ነው። እንደውም በአንድ ወቅት ላይ በተደረገ ጥናት አንድ ፍትህ የሚባል መጽሔት ላይ የቢራ ሽያጭ ሙሉ የኢትዮጵያን በአንድ ዓመት የተሸጠው የቢራ ሽያጭ ሙሉ የኢትዮጵያን ብድር ይከፍል ነበር። እና አብዛኛው ጠጭ ደግሞ እንደምናየው ምን አይነት ነው? ኦርቶዶክሳዊ ነው አይደለ? በዓላትን አስታኮ ይሄ አይነት ነገር ሰውን አለማፈር፣ ባህልን ከእሴት መውጣት፣ እንዝላል መሆን ማለት በልብስ ባለባበስ ባነጋገር እንዝላል መሆንን እንደ ስልጣኔ እንደ ዘመናዊነት መቁጠር፣ ይሄ በግብረ አሕዛብ መያዝ ማለት ይሄ ነው። ከእግዚአብሔር ይልቅ ደግሞ ደስታን መውደድ ማለት እግዚአብሔርን ይጸየፉታል፣ አይወዱትም ማለት ጾም ስለሚበዛ ይሄ ጾሙን አይፈልጉትም። መቼ ነው የሚፈልጉት ሲባል በዓላት ቀን እነሱ ናቸው የሚያጨናንቁት። ለምሳሌ እንደ ጥምቀት ያለ በዓል ቀን አጨናናቂዎቹ እነሱ ናቸው። በቃ እነዚህ ዓመቱን ሙሉ የቆዩቱ እዚህ አይገኙም። ወደ ታቦቱ እንዲቀርቡ አይፈቀድላቸውም። ምንድነው ሲባል በተድላ በደስታ ይቆዩና ልክ የበዓላት ቀን ያጨናንቁ ይሆናሉ። ተድላ ደስታቸው እንዳይገኝ። ከዛ ደግሞ ይሄ ነገር ደግሞ ሳናውቅ ሲስተማቲካሊ በጉዳት እያደረሰብን ነው። ለምሳሌ አንዳንድ ሲዘፍኑ የቆዩ በዘፈን ብቻ ህይወታቸውን ያሳለፉ ሰዎች በቤተ ክርስቲያናት በክብር ሲቀበሩ አይተው ወጣቶች በዚህ ነገር ደግሞ የሚመስልበት ሁኔታ ማለት ነው። እና ይሄ ነገር ነው በግብረ አሕዛብ መያዝ ማለት ጦርነትን እንደ አንድ ስልጣኔ መቁጠር፣ መሳሪያ መያዝን፣ ሰውን ማጥቃትን፣ ከዛ ደግሞ ተድላንና ደስታን መውደድ ብቻ እግዚአብሔርን አለመፈለግ። ይሄ በጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ በግልጽ ተቀምጧልና ትዕቢተኞች፣ ፍቅር የሌላቸው፣ እርቅን የማይወዱ እና ከእግዚአብሔር ይልቅ ተድላን የሚወዱ ይላሉ። እና ይሄ ምንድነው ሲባል በቃ ወፋፍራ መምህራን ካልመጡሉ መማር የማይወድ ሰው አለ። ዲኮር ከሌለው መድረኩ እንትን ማለት ተድላ ነው በቃ የሚፈልገው ተድላ ሐሴት እንጂ ይህ የመከራን የሐዋርያት ያስቀምጡልን አባቶች ያስቀምጡልን የተጋድሎን ህይወት የሚጸየፍ ኦርቶዶክሳዊ እየበረታ ስለሆነ ይህ ትልቁ የሴኩላሪዝም ምልክት ማለት ነው።